ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እነሆ አማኑኤል ኃይሌ ነኝ። ግብርናን ዘርፍ ወደ ላቀ ደረጃ የሚያሸጋግር የፋይናንስ ብድር አገልግሎት ወሳኝ መሆኑን የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የኢትዮጵያ ንግድ ባንክ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት በግልና በቡድን ለተደራጁ አነስተኛ አርሶ አደሮችና አርብቶ አደሮች የግብርና ምርታማነትን ማሳደግ እንዲችሉ የፋይናንስ ብድር አገልግሎት ለመስጠት ውል ስምምነት ተፈራርመዋል። የውል ስምምነቱ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በተገኙበት የኢትዮጵያ ንግድ ባንክ የደቡብ ሪጅን ምክትል ፕሬዝዳንት አቶ መልካሙ ደሲሳና የክልሉ ምክትል ርዕሰ መስተዳድርና ግብርና ቢሮ ኃላፊ አቶ ማስረሻ በላቸው በጋራ ተፈራርመዋል። ባንኩ የሰብል ምርት፣ አትክልትና ፍራፍሬ ልማት፣ እንስሳት እርባታ፣ ምርት ማከማቻ መጋዘንና የግብርና ማሽነሪዎች የፋይናንስ ብድር አገልግሎት ለመስጠት ትኩረት ያደረገ ነው ተብሏል። የኖቤል የሰላም ሽልማትን ባለማግኘታቸው ቅሬታቸውን የገለጹት ትራምፕ 8 ጦርነቶችን ባስቆምም ሀገሩ የኖቤል የሰላም ሽልማትን ላለመስጠት በመወሰኗ ከዚህ በኋላ ለሰላም የመስራት ግዴታ እንደሌለብኝ ይሰማኛል ብለዋል። የኖርዌይ ጠቅላይ ሚኒስትር ዮናስ ጋሂር ስቶር ለትራምፕ ደብዳቤ በሰጡት ምላሽ የኖቤል የሰላም ሽልማት ኖርዌይ እንደ ሀገር የምትሰጠው ሳይሆን የገለልተኛ ኮሚቴ ምርጫ ነው ብለዋል። ትራምፕ 8 ጦርነቶችን አስቆሚያለሁ ማለታቸው ከዚህ በፊት ጥያቄ የቀረበበትና የተተቸ ጉዳይ መሆኑ ይታወቃል። ነገር ግን ይህንን ጉዳይ በተደጋጋሚ ትራምፕ እያነሱ መነጋገሪያ እየሆኑ ነው። ሩሲያ በዩክሬን የኃይል ማሰራጫ ጣቢያዎች ላይ ከባድ የሰው አልባ አውሮፕላን ጥቃት ማድረሷ ተገለጸ። በዩክሬን 5 ግዛቶች ላይ የመብራት መቆራረጥ እንዲፈጠር ያደረገው ጥቃት በርካቶችን ለከፍተኛ ቅዝቃዜ አጋልጧል። ሩሲያ በ145 ሰው አልባ አውሮፕላን ጥቃት መሰንዘሯን የገለጹት የዩክሬን አየር ኃይል ከነዚህም ውስጥ 126ቱን አክሽፌያለሁ ብሏል። የዩክሬን ኢነርጂ ሚኒስቴር እንዳስታወቀው አፋጣኝ ጥገና ለማድረግ እየተሞከረ ቢሆንም የጸጥታ ስጋት እንዳለበትም ገልጿል። የሩሲያና የዩክሬን ጦርነት ለመቋጨት የተሰየመው አደራዳሪ ቡድን እስካሁን ተጨባጭ ውጤት አለማምጣቱ የጦርነቱን ውስብስብነት ያመለክታል ሲሉ ተንታኞች ገልጸዋል። ስትሪንስ ታይምስ እንደዘገበው ከቡና ሚዲያና ኮሙኒኬሽን የሰዓቱ ዜናዎችን ይመስላሉ። አማኑኤል ኃይሌ ነበርኩኝ። ጤና ይስጥልኝ።